በጸሎቱ ነገሥታትን ያሸበረ ሥጋው በተራራ ላይ ተበትኖ ዳግም የተነሳ ቅጠሎች ስሙን እየጠሩ ስለ ቅድስናው የመሰከሩለት 3 ጊዜ ሞቶ 3 ጊዜ የተነሳ በአራተኛው ሰማዕትነትን የተቀበለ ቅዱስና ሰማዕት ቅዱስ ጊዮርጊስ። ከስም ትርጓሜው ስንነሳ ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። አባቱ ዞሮንቶስ የተባለ የልዳ መኳንንት፣ እናቱ ደግሞ ቴዎቢስታ ትባላለች። ማርታና እስያ የሚባሉ እህቶች ነበሩት። 10 ዓመት ሲሞላው አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ከቤቱ ወስዶ አሳደገው፣ በጦር ኃይልም አሰለጠነው። 20 ዓመት ሲሞላው መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኖር ዘንድ ብሎ ድግስ ሲያደግስ ጌታ ቅዱስ ጊዮርጊስን ለዚህ አላጨውህምና የመስፍኑን ነፍስ ወሰደ። እርሱም ሐዘኑን ጨርሶ ወደ ቤሩት ሄደ። በቤሩት ድራጎንን ያመልኩና ሴት ልጃቸውን ይገብሩለት ነበርና በኃይለ መስቀል ድል ነስቶ ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ቢመለስ ዱዲያኖስ 70 ነገሥታት ሰብስቦ 70 ጣዖታት አቁሞ ሲሰግድ ሲያሰግድ በገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ እኔ ክርስቲያን ነኝ፣ በክርስቶስ አምናለሁ አለው። እርሱም ማንነቱን ከተረዳ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ ሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሽልማት ሹመትን ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክድም አለ። በዚህም ጊዜ እጅግ ተናዶ መከራን አጸናበት። ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰድ በማለት እግዚአብሔርን የለመነና እንደ ጸሎቱ ተደረገለት። በእምነቱም ጽናት የሰው ልጅ ሊሸከም የማይችለውን መከራ ተቀበለ። ቅዱስም አባት ነው። ከእነዚህም መከራዎች ውስጥ በእንጨት አስቀጥቅሎ ሥጋውን በመቃን አስፈትተው ረጃጅም ችንካሮች ያሉበት የብረት ጫማ አምጥቶ ሂድ አለው። ቅዱስ ሚካኤልን ልኮለት ፈውሶታል። በ70 ችንካር አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶዎች እንሳሮ እንዲያንከባልሉበት አደረገ። ሥጋውን በመጋዝ አስተልትሎ ጨው ነስንሶበት ሥጋውን ቆራርጦ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ገና 6 ዓመት ስለ ስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በአራተኛው ታርፋለህ አለው። ዱዲያኖስ ደንግጦ የሚያሸንፍልኝ ቢኖር ወርቅ እሰጠዋለሁ ቢል አትናቴዎስ የተባለ መሰሪ ከንጉሡ ለምን በጆሮዋ ሲያንሾካሽኩባት ለ2 ተሰንጥቃ ገድሏት ፍቃድን ተቀበለ። ሆድ በጥብጦ አንጀት ቆራርጦ የሚገድል መርዝ ቀምሞ አስማተ ሰይጣናትን ደግሞ ደጋግሞ ሰጠው። ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ ሸብርቆ ተገኝቷል። ጠንቋዩም ማረኝ ብሎት ከእግሩ ወደቀ። መመላለሱን አይቶ የቆመባት መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታችን ቢያመለክት ሐዋርያው ቶማስ በመንፈስ መጥቶ አጥምቆት ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። እርሱ ግን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ድንጋይ ዘግቶበት አትሞት ሄዷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተፈጨውን ሥጋ በእጁ ዳሶ መንፈሱን መልሶ አንስቷታል። ተመልሶም አምላኬ ከሞት አዳንኸኝ ብሏቸዋል። በብረት አልጋ አስቸንክሮ ከበታቹ እሳት አንድዶበታል። እሳቱም ደሙ ሲንጠባጠብ ጠፍቷል። ዱዲያኖስ ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትን አለምልሞ ከሞቱ 430 ዓመት የሆናቸውን ሙታን አስነስቶ አሳይቶታል። ነገር ግን ልቡ ክፉ ነውና በረሃብ በጽም ይሙት ብሎ ምንም ከሌለበት መበለት ቤት አሳስሮታል። እርሷም የሚቀመስ ብትፈልግ ቤቷን በእህል አትረፍርፎ
የታሰረበትን ግንድ አፍርቶ ልጇ ጆሮ የማይሰማ ነበርና ፈውሶላት መበለቲቱን ከነ ልጆቿ አጥምቆ ቅዱስ ሚካኤል ከእስራቱ ፈትቶት ተመልሷል። ዳግም በመንኮራኩር ፈጭታችሁ ደብረ ይድራስ ወስዳችሁ ዝሩት ብሎ ስጋውን አስፈጭቶ ቢዘሩት ስጋው ያረፈበት ሳር ቅጠሉ ድንጋዩ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ከሞት አስነስቶታል። ሄዶም አምላኬ ከሞት አዳነኝ አላቸው። ጭፍሮቹም ደንግጸው ከእግሩ ስር ወደቁ። ከመሬት ውሃ አመንጭቶ ቅዱስ ዮሐንስ አጥምቋቸዋል። ንጉሡ ልሹምህ ለአጵሎን ስገድ ብሎ ቢለምነው እሺ ብሎ ገብቶ ሲጸልይ የንጉሡን ሚስት እለእስክንድርያ ምን እያልክ ነው ብትለው አስተምሯት አሳምኗታል። ሲነጋ ንጉሡ በአዋጅ ሕዝብን አሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነው ብሎ በተሰበሰበ ሕዝብ መካከል አንድ ብላቴና የመበለቷን ልጅ የክርስቶስ ኢየሱስ አገልጋይ ጊዮርጊስ ይጠራሃል በል ብሎ ወደ ጣዖቱ ቢልከው ጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ መጣ። አምላክ አለመሆኑን አናዞት መሬት ተከፍታ እንድትውጣው አደረገ። ብዙ ሰዎች ይህንን ተአምር አይተው አመኑ። ንጉሡን ሚስት እንዲመለስ ብትነግረው በአደባባይ አሰቅሎ አሰይፎት ሞታለች። ደሟን ጥምቀት አድርጎላት ሰማዕት ሆናለች። በመጨረሻም በሰይፍ እንዲመተር አደረገ። ቅዱስ ጊዮርጊስም ከጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ተገብቶለት በ27 ዓመቱ በሚያዝያ 23 ቀን ሰማዕት ሆኗል። አንገቱ ቢቆረጥ ውሃ፣ ደም፣ ወተት ወጥቷል። ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። ይህንን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱ። የእግዚአብሔር ሰላም ከሁላችንም ጋር ይሁን። አሜን። ደም ወማይ